ወጣቱ እቃ በማድረስ ላይ ያለ የጽዳት ሰራተኛ መስለው የሚኖሩት ወላጆቹ በእውነት ስራ አስኪያጁ ራሱ ሊቀበላቸው በደጅ ቆመላቸው ቢሊየነሮች መሆናቸውን በድንገት አወቀ። ወጣቱ በስተት ውድ የሆነውን ሳጥኑን ሲሰብረው ያየው ስራ አስኪያጁ በንዴት ተሞልቶ በእርግጫ ይመታዋል። ነገር ግን በዛው ቅጽበት አንድ ሰው መጥቶ ሚስተር ቹንግ ከፈረንሳይ እንደተመለሱና የመጡትም ለታናሽ ልጃቸው የዩኒቨርሲቲ መግቢያ በዓል ለማክበር እንደሆነ ነገራቸው። ስራ አስኪያጁ የሚናገረው ነገር ለወጣቱ አይሰማው ነበር። እሱ በጥሩ ልብስ ያጌጡትን ወላጆቹን እና ታናሽ ወንድሙን እያየ በህልም ዓለም ላይ ያለ ይመስል ደንግጦ ቀርቷል። ወላጆቹ ለዚህ 8 ዓመት ያህል ድሃ በመምሰል ሲያታልሉት እንደነበር ያኔ ነበር የገባው። በቢሊዮን የሚቆጠር ገንዘብ የሚያወጣ ጀልባ በስጦታ መስጠት ለነሱ ቀላል ነገር ቢሆንም በገዛ ልጃቸው ፊት ግን ሁሉ ጊዜ የተቀደደ የጽዳት ሰራተኛ ልብስ ይለብሱ ነበር። በየቀኑ ማታ ከስራ ሲመለሱ ለልጃቸው የሚያመጡት ምግብ በእውነቱ ከውሻ የተረፈ ምግብ ነበር። ምክንያቱም ልጃቸው በድህነት ማሳደግ ጠንካራ እንደሚያደርገው ያምኑበት ነበር። ነገር ግን ይህ ውሸታቸው የልጃቸውን ህይወት እንደሚያጠፋው አላወቁም ነበር። ከልጅነቱ ጀምሮ ጥሩ ምግብም ሆነ ጥሩ ልብስ አላገኘም። በምግብ እጥረት ምክንያትም የሆድ ካንሰር ያዘው። ዶክተሩ አንድ ወር ብቻ እንደቀረው ነገረው። ከመሞቱ በፊት ለድሃ ወላጆቹ የሚሆን ገንዘብ ጥሎ ለማለፍ ሲል በየቀኑ ብዙ ስራዎችን እየሰራ ራሱን ያደክም ነበር። ነገር ግን ዛሬ እቃ ሲያደርስ የወላጆቹ እውነታ በፊቱ ተገለጠ። በዛው ቅጽበት ከልቡ ውስጥ ለወላጆቹ ያለው ጥላቻ ከፍተኛ ደረጃ ላይ ደረሰ። በሐዘን ተሰብሮ እያለ ውድ የሆነውን ወይን ከእጁ አምልጦ መሬት ላይ ከሰበረ። ስራ አስኪያጁ በንዴት ይህን ሁሉ ውድ ወይን ሰብረህ አሁንም እንዴት ትቆማለህ እያለ ይጮህበታል። ወጣቱን ይዞ በቢሊየነሩ ቤተሰብ ፊት በጉልበቱ እንዲንበረከክ ሊያስገድደው ሲሞክር አባትየው ግን ተውት፣ ልጅ ዩኒቨርሲቲ ገብቷል፣ እኔ ደስተኛ ነኝ፣ የተሰበረው ጥቂት 100 ሺህ የሚያወጣ ወይን ብቻ ነው ይኑር ይላል። በዚህ ቀንም ወጣቱ ማስክ አድርጎ ስለነበር ወላጆቹ ሊያውቁት አልቻሉም። ስራ አስኪያጁም ተገልሏቸው በፍጥነት ወጣቱን ከዛ አባረረው። በመቀጠልም አባትየው በኩራት ልጃችን ትምህርቱ ማጠናቀቅ ብቻ ሳይሆን በከተማው አንደኛ ወጥቷል፣ ለብዙ ዓመታትም ማንነታችንን ደብቀን በድህነት ውስጥ በማሳደግ ጥሩ ስነ ምግባር ሰጥተነዋል አሉ። አባትየውም ልጃቸውን እንደገና ለመፈተን ወሰኑ። አዲሱ የትምህርት ዘመን ሲጀምር ትልቅ ድንገተኛ ስጦታ ሊያደርጉት አሰቡ። ነገር ግን ልጃቸው አሁን ለሞት መቃረቡን አላወቁም ነበር። ማታ ወደ ቤት ሲመለሱ እንደተለመዱት የጽዳት ሰራተኛ ልብሳቸውን ለበሱ። ከውጭ ያመጡትን የተረፈ ምግብ ለልጃቸው አቀረቡለት። በዚህ ጊዜ ግን ወጣቱ ምግቡን እያየ አባባ ማማ እናንተ ራሳችሁ ለምን ይህ ምግብ አትበሉም አላቸው። እናትየውም የወጣቱን ባህሪ ለውጥ ሳታስተውል ፈገግ ብላ አንተ ሞኝ፣ እኛ ብንቸገር ምን ችግር አለው? በቤት ውስጥ ያለው ጥሩ ነገር ሁሉ መጀመሪያ ላንተ ነው አለችው። በመቀጠልም በጣም ርካሽ ጫማ ከሳጥኑ ውስጥ አውጥታ ይህ ላንተ ስጦታ ነው፣ በከተማው አንደኛ ወጥተሃል አይደል ትለዋለች። ወጣቱ ምንም አይነት ስሜት ሳያሳይ ጫማውን ተቀበለ። ለጥቂት ጊዜ ዝም ካለ በኋላም እማማ አባባ እኔ ታምም ያለው ለሕክምና የሚሆን ጥቂት ገንዘብ እፈልጋለሁ አላቸው። ይህ ከወላጆቹ ገንዘብ ሲጠይቅ የመጀመሪያው ነበር። ነገር ግን ንግግሩን ሳይጨርስ በጥላቻ የተሞላው ታናሽ ወንድሙ ሳንቾ ከክፍል ወጥቶ ውሸት ማውራትና የወንድሙን ስም ማጥፋት ጀመረ። ይህ ሰውዬ ከዚህ በፊትም ከብዙ ሴቶች ጋር በተለያየ ትናንሽ ሆቴሎች ሲዞር አይቼዋለሁ። በእውነት መጥፎ በሽታ ካለበት በአስቸኳይ መታከም አለበት አለ። ወጣቱ ስለራሱ እውነቱን ተናግሮ ሳይከላከል አባቱ በንዴት ተሞልቶ በኃይል በጥፊ መታውና መሬት ላይ ጣለው። አባትየው የታናሽ ልጁን የቪዲዮ ውሸት ሙሉ በሙሉ አመነ። ትልቁ ልጁ ውጪ መጥፎ ጓደኛ ይዞ እንደባከነና በሽታውም የመጣው ከሴቶች ጋር ካለው መጥፎ ግንኙነት እንደሆነ አሰበ። በመቀጠልም አባትየው በዳር የተቀመጠውን ዱላ አንስቶ ቀድሞውኑ በካንሰር የደከመው የልጁ አካል ላይ ያለ ረፍት መደብደብ ጀመረ። ከደበደበውም በኋላ ቁጣው ስላልበረደ ልጁ በብቸኝነት ተቀምጦ ስህተቱን እንዲያስብበት ክፍል ዘጋበት። እናትየውም ይህን ሁሉ ስታይ በጣም አዝና ነበር። ነገር ግን በዛ ቤት ውስጥ የአባትየው ቃል ብቻ የበላይ ስለነበር ለልጇ አንድም ቃል መናገር አልቻለችም። ወጣቱ ክፍል ውስጥ ለረጅም ሰዓት ራሱን ስቶ ከቆየ በኋላ ወደዛው ነቃ። ከዛም ይህንን ጨካኝ ቤት ጥሎ ለመሄድ ወሰነ። ነገር ግን ቀስ ብሎ በሩን ከፍቶ እንደወጣ አንዳንድ ወሮበላዎች ከበቡት። ያለቃቸውንም ስልክ አውጥቶ ፎቶውን ከፊቱ ጋር አስተያየ። በኋላ ልክ መሆኑን ሲያረጋግጥ ለሌሎቹ ምልክት ሰጠ። እነሱም በወጣቱ ላይ ተረባርበው በጭካኔ ደበደቡት። ያለውንም ጥቂት ገንዘብ በሙሉ ቀሙት። ወጣቱ በህመም እየተሰቃየና እያለቀሰ ለወላጆቹ ስልክ ደወለ። አባባ ማማ
እባካችሁ ጥቂት ገንዘብ ላኩልኝ፣ ሰዎች ከበው እየደበደቡ ነው እያለ ለመናገር ሲሞክር አብሯቸው በመኪና ውስጥ የነበረው ታናሽ ወንድሙ ሳንቾ ጣልቃ በመግባት እሱ ሁሉ ጊዜ የተቀደደ ልብስ ነው የሚለብሰው፣ ታዲያ ማን ነው እሱን የመሰለ ድሃ አግኝቶ ገንዘብ የሚጠይቀው አላቸው። አባትየውም አሁንም በሳንቾ ንግግር በመታለል ልጁ ገንዘብ ለመውሰድ እየዋሸ እንደሆነ አምኖ ምንም ነገር ሳይናገር ስልኩን ዘጋበት። ወሮበላዎቹም ስልኩ ከተዘጋ በኋላ ማንም ሊያድነው እንደማይመጣ ሲያውቁ ወጣቱ እያታለላቸው መስሏቸው ይበልጥ በራሱ ላይ ያሰቃዩት። ነገር ግን ከዚህ ሁሉ በስተጀርባ ዋናው አውታሪ ያ ንጹህ የሚመስለው ታናሽ ወንድሙ ሳንቾ እንደነበር ወላጆቹ አላወቁም ነበር። በማግስቱ ጠዋት ወጣቱ ፊቱ አብጦና ቆስሎ ወደ ቤት ተመለሰ። እቃዎቹን ሰብስቦ ይህን ጨቋይ ቤት ለዘላለም ለመልቀቅ ቆርጦ ነበር። ነገር ግን ወደ ግቢው ሲገባ የትላልቅ ዩኒቨርሲቲዎች መግቢያቸው ፈታኞቹ እቤት ተቀምጠው ያያቸው። ፈታኞቹም የወጣቱን የተደበደበና በቁስል የተሞላ አካል አይተው በጣም ደነገጡ። ወጣቱ የሆነውን ነገር ሊያስረዳቸው ሲል ሳንቾ እንደገና ተንኮሉን ጀመረ። እየሳቀ ትናንትና ማታ የአንዲት ሴት ጓደኛ ሳይደበድበው አልቀረም አላቸው። ይህንን ሲሰሙ የፈታኞቹ ፊት ተቀየረ። እንደዚህ አይነት መጥፎ ስነ ምግባር ባህሪ ያለውን ተማሪ ከዩኒቨርሲቲያችን መቀበል ስላልፈለጉ በሐሳባቸው ተስፋ ቆርጠው ከዛ በፍጥነት ወጡ። እነሱ እንደወጡም የአባትየው ቁጣ እንደገና ፈነዳ። ወጣቱን በኃይል በሌላ በጥፊ መተውና ውጭ ግቢ ውስጥ ያሉትን በጉልበቱ ተንበርክኮ ቅጣቱን እንዲቀበል አደረገ። በዛው ቅጽበት ወጣቱ ልቡ በካራ የተወጋ ያህል ከፍተኛ ሐዘን ተሰማው። የቤቱ ውሻ እንኳን ሳይቀር የወጣቱን ሁኔታ ተረድቶ አጠገቡ ወጥቶ በዝምታ አብሮት ተቀመጠ። ነገር ግን በዚህ ጊዜ ሳንቾ በፊቱ ላይ መጥፎ ፈገግታ እያሳየ ወደ ወጣቱ መጣ። ውሻው እሱ ሲያይ በኃይል መጮህ ጀመረ። ሳንቾ በውሻው ጩኸት ተበሳጭቶ በእርግጫ መታውና ውሻውን ራቅ አድርጎ ጣለው። ይህንን ሲያይ ወጣቱ ትዕግስት አለቀ። በአመታት ውስጥ የተደቆሰው ህመሙና ውርደቱ ገደቡን ጥሶ ወጣ። በከፍተኛ ቁጣ ተነሳና ሳንቾን በጉሮሮ ይዞ ግድግዳ ላይ አጣበቀው። ውጭ የሚሰማውን የጩኸት ድምፅ የሰሙት ወላጆቹ በፍጥነት ወደ ውጭ ወጡ። ሳንቾን በዚያ ሁኔታ ሲያዩት ሳንቾ ወዲያውኑ ታሪኩን በማዞርም ውሸት መናገር ጀመረ። እያለቀሰ ወንድሜና ይህ ውሻ ሆነው ሊያስፈራሩ ነበር አላቸው። በዚህ ጊዜ አባትየውም ለልጁ ሳንቾ ትምህርት ለመስጠት በሚል ያንን ምስኪን ውሻ አንስቶ መሬት ላይ በኃይል ፈጠፈጠው። ምስኪኑ ውሻም እዛው ላይ እየተንፈራገጠ ህይወቱ አለፈች። ማታ ላይ ወጣቱ አሁንም በውሻው ሞት ምክንያት በከፍተኛ ሐዘን ውስጥ ተውጦ ተቀምጦ ነበር። ነገር ግን ወላጆቹ በዛኑ የሞተውን ውሻ ስጋ ለቀው ሾርባ አዘጋጅተው ወደ ማዕድ ያመጡለታል ብሎ በጭራሽ አልጠበቀም ነበር። እናትየውም የሾርባውን ሳህን ከፊቱ አስቀምጣ ይህንን ጠጣው፣ ምናልባት ያኔ ይቅርንል ይሆናል አለችው። ወጣቱ የሾርባውን ጠረን ሲመጣውም ወዲያውኑም የማቅለክለክ ስሜት ከሰማው። በዛው ቅጽበትም ከፍተኛ የደም ትፋት አስታወከ። ከዛም በወላጆቹ ፊት ራሱን ስቶ መሬት ላይ ወደቀ። የዛን ጊዜ ነበር ወላጆቹ መደናገጥ የጀመሩት። ወዲያውኑም አንስተውት ወደ ሆስፒታል ሮጡ። ከቀዶ ጥገና ክፍል ውጭ ቆመው ሳለ እናትየዋ በመጨረሻ በባሏ ላይ መጮህ ጀመረች። እያለቀሰችም በልጅ ላይ እንደዚህ ጨካኝ መሆን አልነበረብህም አለችው። ነገር ግን የሚገርመው ሳንቾ በዚህ ሁኔታ ውስጥ እንኳን ዝም አላለም። ይህ ሁሉ የእናንተን እዝነት ለማግኘት የሚያደርገው ድራማ ሆን ብሎ ነው ደም ያስታወከው እያለ ይዋሽ ነበር። በመጨረሻም ዶክተሩ ከቀዶ ጥገና ክፍል ወጣ። ፊቱ ላይ ከባድ ሐዘን ይታይ ነበር። ለዚህ ልጅ አሁን እንኳን ጊዜውም አልቀረውም። የመጨረሻ ፍላጎት ካለው በአስቸኳይ አሟሉለት አላቸው። ወላጆቹ ይህን ሲሰሙ ከው ብለው ቀሩ። አባትየው እየተንቀጠቀጠ ዶክተሩ ምን እያልክ ነው ሲል ጠየቀው። ዶክተሩም የሕክምና ውጤቱን በእጃቸው እያስረከበ እንዲህ አላቸው፣ ልጃችሁ የሆድ ካንሰር የመጨረሻ ደረጃ ላይ ነው ያለው። በተጨማሪም በሆስፒታሉ ምርመራ መሰረት በመላው አካሉ ላይ የድብደባና የቁስል ምልክቶች አሉ። የውስጥ አካላቱ በደም መፍሰስ እንደተጎዱ የሚያሳዩ ምልክቶች ተገኝተዋል። ይህ ለረጅም ጊዜ በከፍተኛ ሁኔታ ሲደበደብ የኖረ ይመስላል። ለመሆኑ እናንተ የዚህ ልጅ እውነተኛ ወላጆች ናችሁ ወይስ አይደላችሁም ሲል በቁጣ ጠየቃቸው። ይህንን የሰሙት ወላጆችም በሙሉ ወረዘው ከሰባበሩ። ይህ እንዴት ሊሆን ይችላል? እሱ እኮ የኛ የገዛ ልጃችን ነው። ልጃችን እንዴት በዚህ ሁኔታ ውስጥ ሊገኝ ይችላል? እያሉ ማልቀስ ጀመሩ። ነገር ግን አባትየው አሁንም እውነታውን ለመቀበል ፈቃደኛ አልነበረም። በቁጣ ተሞልቶ የሆስፒታላችሁ ሪፖርት ስህተት ነው አለው። ዶክተሩም በንግግሩ ተበሳጭቶ በድፍረት መለሰለት፣ የኛ ሆስፒታል በከተማው ካሉ ትላልቅ ሆስፒታሎች አንዱ ነው። እንደዚህ ባሉ መሰረታዊ ምርመራ ላይም ስህተት መስራት አይቻልም። እዚህ ላይ ድራማ ተስሯል። አባትየውም ይበልጥ ተቆጥቶ እኔ ማን እንደሆንኩ ታውቃለህ?
እያለ ይጮሃል። ዶክተሩ ግን ሳይፈራ ማን እንደሆንክ ለኔ ግድ አይሰጠኝም፣ አሁን የልጅ ሁኔታ በጣም አሳሳቢ ነው አለው። በዚህ ጊዜ ነው ወላጆቹ ድሃ መስለን ልጃችንን እናሳድግ የሚለው የውሸት ፍልስፍናቸው የገዛ ልጃቸውን ሕይወት እንዲያጠፋውና እንዲያበላሸው ለመጀመሪያ ጊዜ ተገነዘቡት። ዶክተሩ የልጃቸውን አስቸጋሪ ሁኔታ መግለጹን ይቀጥላል። ልጁ ከአንድ ወር በላይ ሊኖር እንደማይችል ይናገራል። በዚህ ጊዜ እናትየዋ ሙሉ በሙሉ ስሜቷን መቆጣጠር አቅቷት ተሰባበራለች። ወደ ባሏ ዞራ በከፍተኛ ቁጣና እንባ እየተናነቃት መጮህ ትጀምራለች። ይህ ነው እንግዲህ ልጅን በድህነት ማሳደግ የሚለው የአንተ የትምህርት ፍልስፍና፣ ልጅን ምን አይነት ደረጃ ላይ ያደረስከው እያለች ትወቅሰዋለች። የአባትየውን ፊት ወዲያውኑ በጸጸት በሐዘን ይሞላል። ዶክተሩና ነርሷ ሁለቱንም ወላጆች ለማረጋጋት ይሞክራሉ። ነርሷም መጀመሪያ ራሳችሁን አረጋጉ፣ ሕክምና ወጪ በጣም ውድ እንደሆነና ብዙ ቤተሰቦች እንደማይችሉት እናውቃለን፣ ነገር ግን ሕክምናውን ከቀጠልን አሁንም ተስፋ አለ ትላቸዋለች። አባትየው ግን አሁንም በድንጋጤ ውስጥ ሆኖ ማጉረምረም ይጀምራል። የኔ ልጅ ሁኔታ እንዴት እንዲህ ሊሆን ይችላል ይላል። ዶክተሩን በትኩረት እየተመለከተው የልጅ ህይወት ካንሰር በግልጽ የሚያሳየው ለረጅም ጊዜ የተመጣጠነ ምግብ ሳያገኝ እንደቆየ ነው። ሁልጊዜም ቀዝቃዛና የተበላሹ ምግቦችን እንዲመገብ ይደረግ ነበር። ሆዱ ባልተለመደ ሁኔታ አብጧል። መላው አካሉም የአጥንት ስብስብ ብቻ ሆኖ ቀርቷል። እውነቱን ለመናገር እናንተ ምን ያህል ድሃ ብትሆኑ ነው ልጃችሁን ለዚህ ስቃይ ያደረጋችሁ ሲል ይጠይቃቸዋል። ሌላኛዋ ነርስም በሐዘን ሆና የለበሳቸው ልብሶች በሙሉ የተበጣጠሱና የተጣፉ ናቸው። እንዲያውም የልመና ስራ የሚሰሩ ልጆች እንኳን ከሱ የተሻለ ልብስ ይለብሳሉ ትላለች። ዶክተሩ አባትየውን አቶ ቹንግ እባክዎን ይረጋጉ፣ የገንዘብ ችግር ካለባችሁ ሆስፒታላችን የእርዳታና የገንዘብ ማሰባሰቢያ አመቻችቶላችኋል ይለዋል። ይህ በእንዲህ እንዳለ አቅራቢያቸው የነበረች አንዲ ነርስ በፍጥነት መጣ ለዶክተሩ እውነቱን ትናገራለች። ዶክተር ሊን ተሳስተሃል፣ ይህ ቤተሰብ ድሃ አይደለም። እሳቸው እኮ የቹንግ ግሩፕ ባለቤትና በዚህ ከተማ ውስጥ ካሉ ባለጸጎች ሁሉ አንደኛው እጅግ ባለሀብት ሰው ነው ትለዋለች። ይህንን የሰሙት ዶክተሮችና ነርሶችም በከፍተኛ መደናገጥና መገረም ውስጥ ይወድቃሉ። በአቅራቢያው የቆሙት ሌሎች ሰዎችም እርስ በርሳቸው በሹክሹክታ ማውራት ይጀምራሉ። አንዷ ሴት እነዚህማ ከጥቂት ጊዜ በኋላ ለታናሽ ልጃቸው የ56 ቢሊዮን ዋጋ ያለው የቅንጦት የግል አውሮፕላን በስጦታ ያበረከቱ ወላጆች አይደሉም ስትል ትጠይቃለች። በዚህ መሃል አንዲት በሆስፒታል ውስጥ ያለች ሴት እውነታውን ይፋ ካደርጋለች። የኔ ጓደኛ የቹንግ ግሩፕ የሚሰራውን የኔ ጓደኛ የቹንግ ግሩፕ ውስጥ ነው የምትሰራው። እሷ እንደነገረችኝ ያገኘው ውድ አውሮፕላን የተሰጠው በጉዲፈቻ ላሳደጉት ልጅ ለሳንቾ ነው። አሁን በዚህ ውስጥ በሞትና በህይወት መካከል ያለው ልጅ ግን የነሱ እውነተኛ የገዛ ልጃቸው ነው ትላለች። ይህንን የሰሙት በዙሪያ ያሉ ሰዎች በሙሉ በድንጋጤ ክው ይላሉ። ምን ለጉዲፈቻ ልጃቸው የቢሊየን ስጦታ እንደሰጡ የገዛ እውነተኛ ልጃቸውን ግን ወደ ሞት አፋፍ ገፉት እያሉም ይነጋገሩባቸዋል። እናትየዋ ይህን ሁሉ ስትሰማ ሙሉ በሙሉ ልቧ ይሰበራል። በከፍተኛ እንባ እየተናነቃትም ባሏን በኃይል እየመታችውና እየገፋችው ይህ ሁሉ ያንተ ጥፋት ነው፣ በአንተ ምክንያት ነው ልጄ እንዲህ ሆነው ትላለች እያለችም ትጮኻለች። አባትየውም ምንም መናገር አቅቶት እያለቀሰ አንገቱን ይደፋል። በዚህ መሃል ሳንቾ አሁንም የውሸት ሐሳቢ ለመምሰል እየሞከረ ወደ እናቱ ይጠጋል። እናቴ ሆይ አታስቢ፣ ወንድሜ ምንም አይሆንም፣ እኔ ከጎንሽ ያለሁ አይደል እያለ ለአክፋት ይሞክራል። ነገር ግን እናትየዋ በዚህ ጊዜ እውነታው ስለገባት በከፍተኛ ቁጣ የሳንቾን እጅ በኃይል አሽቀንጥራ ትለዋለች። እጅህን አንሳ አትንካይ ስትል ትጮህበታለች። በመጨረሻም እናትየዋ እየመነጨቀች የምታለቅሰው ለገዛ ልጇ ብቻ ነበር። የእውነተኛ ልጇን ስም እየጠራች ሳካ ያስፈልገኛል ልጄ እያለች በከፍተኛ ሐዘን ስትጮህ በከፍተኛ ሐዘን መጮህ ትጀምራለች። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የቪዲዮ ርዕስ ስለምትፈልጉ መጀመሪያ ኮሜንት ላይ ያለላችሁ። ይመቻችሁ።